በአንድ መንደር ውስጥ ሐኪማ የምትባል አንዲት አሮጊት እናት ነበሩ። 4 ወንድ ልጆች ቢወልዱም እያንዳንዳቸው የራሳቸውን ኑሮ መስርተው ተለያይተው ይኖሩ ነበር። ለእናታቸው ግን በገጠር ባለ አሮጌ መሬት ላይ አንዲት ትንሽ ጎጆ ቀልሰውላቸው ነበር። እናትየዋ በዕድሜ መግፋትና በጀርባ ሕመም ምክንያት እንደ ቀድሞው መንቀሳቀስ አይችሉም። ቀኑን ሙሉ ደጃፍ ላይ ተቀምጠው አንዱ ልጄ መጥቶ ቢጠይቀኝ ብለው መንገድ በመጠበቅ ያሳልፋሉ። ሆኖም ማንም አይመጣም። አንድ ቀን ግን እንዲህ አሉ፣ ልጆቼ አይመጡም፣ እኔው ልሄድላቸው ብለው ወሰኑ። ምርኩዛቸውን ይዘው ወደ ትልቁ ልጃቸው ቤት ጉዞ ጀመሩ። ፀሐዩ ይፋጃል፣ ምድሩ ደርቋል። በእያንዳንዱ እርምጃ ሕመም ቢሰማቸውም ልጃቸውን የማየት ተስፋ ጉልበት ሆኗቸዋል። ረጅም መንገድ ከተጓዙ በኋላ ጉሮሯቸው ደርቆ አንድ ቤት አዩ። ከዚያም አንዲት ሴት ውሃ ሰጠቻቸውና እናት ሆይ በዚህ በረሃ ወዴት ይሄዳሉ? ለምንስ ብቻውን ሆኑ? ስትል ጠየቀቻቸው። እሳቸው ግን በፈገግታ አልፈው ጉዟቸውን ቀጠሉ። ምሽት ላይ ትልቁ ልጃቸው ቤት ደረሱ። የልጁ ሚስት እናትየውን ስታይ ፊቷ ተለወጠ። ቢሆንም በውሸት ፈገግታ እንኳን ደህና መጣሽ አለቻት። እናትየዋም እንዲህ አሉ፣ ጤናዬ ስላልተሻለ ጥቂት ቀናት ከእናንተ ጋር ላሳልፍ ብዬ መጣሁ አሏቸው። ልጁና ሚስቱ አልተደሰቱም። ቀናት አለፉ። ልጁ በሥራ ተጠምዶ እናቱን አያናግርም። ሚስቱም ምግብ በሰዓቱ አትሰጣቸውም። አንድ ቀን እናትየው ሲርባቸው ወደ ኩሽና ሄደው ምግብ ሲጠይቁ መራቷ የምትበዩ ከፈለግሽ ራስሽ አብሲ፣ እኔ ሥራ በዝቶብኛል አለቻቸው። እናትየዋ በልባቸው እኔ የራበኝ ቀን ራሱ ተርቦ የማያድር ልጄ ዛሬ እንዲሆነ በማለት አለቀሱ። በመጨረሻም ልጁ መጥቶ እናቴ ሆይ ለምን ወደ ሌላኛው ወንድሜ ቤት አትሄጂም? እኛ ጋር ሥራ በዝቷል አላቸው። እናትየዋም በዝምታ ተነስተው ወደ ሁለተኛው ልጃቸው አመሩ። ሁለተኛው ልጃቸው ቤትም ተመሳሳይ ነገር ገጠማቸው። ሚስቱ በንቀት ዓይን አየቻቸው። ልጁም ያለ ፍቅር ተቀበላቸው። መኝታቸውም ከመጋዘን አጠገብ ባለ ጨለማ ክፍል ሆነ። የልጅ ልጆቻቸውን እንኳን እንዳይቀርቧቸው ተከለከሉ። እናትየው የደረቀ ዳቦ በውሃ እያራሱ በእንባ ይበሉ ነበር። በመጨረሻም እዚያም እናቴ ሆይ ሦስተኛው ወንድሜ ጋር ብትሄጂ ይሻላል ተባሉ። ወደ ሦስተኛው ልጃቸው ቤት ቢሄዱም ሁኔታው የባሰ ነበር። አንድ ምሽት ልጃቸውና ሚስቱ ይህች እናት ዝም ብላ ከመኝታ የማትነሳው እስከ መቼ ነው እዚህ የምትቆየው? ብለው ሲያሟቸው ሰሙ። ያን ጊዜ ልባቸው ተሰበረ። በማለዳው ሳይሰናበቱ ወደ 4ኛው ልጃቸው አመሩ። ታዲያ ይህ ልጃቸው ድሃ ነበር። ቤቱም ከጭቃ የተሰራ ትንሽ ጎጆ ነው። ነገር ግን እናቱን ሲያይ እየሮጠ መጥቶ እግራቸው ላይ ወደቀ። በተመለከተ አላህ ዐዘ ወጀል በተከበረው ቁርአኑ እንዲህ ይላል፣ ወቀضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا.
በረሕመትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታዬ ሆይ በሕፃንነቴ በርህራሄ እንዳሳደጉኝ ሁሉ እዘንላቸውም በል። የዛሬው ታሪካችን ይህን ይመስላል። በቀጣይ እነዚህንና መሰል ታሪኮችን በአላህ ፍቃድ የምናቀርብላችሁ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወቢላሂ ተውፊቅ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።